እርግጠኛ ነኝ ብዙዎቻችሁ በተለያየ አጋጣሚ ይህን ፎቶግራፍ ተመልክታችሁት ይሆናል። ምናልባትም የፊልም አክተር ሊመስላችሁ ይችላል። ነገር ግን ከፊልም በላይ የሆኑ የጦር ሜዳ ጀብዶችን የሰራ ሰው ነው። ስሙም ሞሼ ዳያን ይባላል። የስራው ዘርፍ ደግሞ የጦር ጀነራልነት ነው። ሞሼ ዳያን እስራኤላውያን ከአንዴም ሁለት ጊዜ ለጥፋት በተቃረቡባቸው ጦርነቶች ውስጥ በድል ያወጣቸው የጦር ጀነራል ነው። በተለይ በስድስቱ ቀን ጦርነት ላይ ዓለምን ጉድ ያስባለና ግብፅን በአንድ ምሽት ከ500 በላይ የጦር ጀቶቿንና ብዛት ያላቸው የእግረኛ ሰራዊቷን ከጥቅም ውጭ ያደረገ የጦር አዋጊና ስትራቴጂስት ነው። ሞሼ ዳያን ብዛት ያላቸው እስራኤላውያን እንደ ብሔራዊ ጀግናቸው የሚመለከቱት ሰው ቢሆንም ቁጥራቸው ቀላል የማይባሉና ብዙ የሆኑ ተቃዋሚዎችም አሉት። እነዚህ ተቃዋሚዎቹ በሱ እንዝላልነት ምክንያት በሺዎች የሚቆጠሩ የእስራኤል ልጆች ሕይወታቸውን አጥተዋል ብለው አምረው ይተቹታል። ለመሆኑ ባለ አንድ አይናው ጀነራል ሞሼ ዳያን ማን ነው? የግራ አይኑንስ ለምን ይሸፍናል? የዚህን ሰው ሙሉ ታሪክ የዩቲዩብ ቻናል ላይ ሰርቼላችኋለሁ። እንደተለመደው ሊንኩን ከታች ኮሜንት ላይ አስቀምጥላችኋለሁ ወይም ባዮ ላይ ባለው ሊንክ ገብታችሁ ሙሉ ቪዲዮን ተመልከቱት። በዛውም ታዲያ የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ።